መውሊድ ላይ ነብያችን ይመጣሉ ግን የሚያዩት ሰው አለ የማያዩትም አለ። መውሊድ ቢድዓ ነው። ወላሂ መውሊድ ቢድዓ እንደሆነ አንድ ሚቅንጣት ያህል ሸክ መውሊድ የሚባለው ነገር መውሊድን ወደው አይደለም፣ ረሱልን ወደው አይደለም። ዛሬ መናፍቃን ወንድሞቻችን የመውሊድን በዓል እያከበሩ ነው። በዓላት አላህ የሚመለክባቸው ምን እንዳለች ሰምታችኋል። እኔ መናገር አያስፈልግም፣ እኔ አልለውም። መውሊድም ያከብሩ ሰዎች ረሱልን ሰለላሁ ዐለይሂ ወሰለም ከማግኘት እንደሚከለከሉ ታውቃላችሁ። የነቢዩ ውዴታ በመጨፈር በመዝለል ነው እንደሚገለጽ። የሶላት ቦታ ለረቡል ዓለሚን ስጁድ ተደፍቶ ሰዎች የሚያለቅሱበትን ስፍራ መጨፈሪያ በማድረግ ረቢዑል አወል 12ኛ ላይ ነብዩ የሞቱበት ቀን ነው። ይሄን እርግጥ ነው። فمن شرح الله صدره للإسلام فهو على نور من ربه ዛሬ መናፍቃን ወንድሞቻችን የመውሊድን በዓል እያከበሩ ነው። በዓላት አላህ የሚመለክባቸው እንደሆኑ እንድታውቁ ነው ይህንን ቪዲዮ የሰራሁት። በእስልምና የታወቁ ሁለት በዓላቶች አሉ። እነዛም በዓላት ሴት ወንድ ህፃናት ሳይል ህዝቡ በነቂስ አደባባይ ላይ ሰፊ ሜዳ ላይ ወጥቶ የኢድ ሰላት ይሰግዳል። ያ የኢድ ሰላት የሚሰገደው ለማን ነው? ለአላህ ነው አይደለ? ዚክር እናደርጋለን አይደለ? ተክቢራ እናደርጋለን አይደለ? አላሁ አክበር ከቢራ ወልሐምዱሊላሂ ከሲራ ወሱብሃነላሁ ቡክረተን ዋሲላ። አላህን እያላቀን አላህን እያተለቀን አላህን እያመሰግን ነው አይደለ? በዓላት የአላህ ናቸው የሚባለው ለዚህ ነው። ያኔ ሰው ዝም ብሎ በልክና የሆነ በቀደዱለት ቦይ ከመሄድ ቆም ብሎ ማሰብ አለበት። በዓል የማን ነው? በዓል የአላህ ነው። በዓላት የአላህ ናቸው። በዓላት አላህ የሚመለክበት ብቻና ብቻ ነው። ምክንያቱም እያንዳንዱን ቀን የፈጠረው አላህ እስከሆነ ድረስ አላህ የፈጠረውን ለፍጡር አንሰጥም። ነብያችን መሐመድ አለይሂ ሰላቱ ወሰለም ሰው ናቸው፣ ፍጡር ናቸው። አላህ የፈጠረውን እንቀለሳቸው ሰተን በዓል አናደርግም። ምክንያቱም በዓላት አላህ የሚመለክበት ብቻና ብቻ ስለሆነ ለዚህም ነው በቁርአንና በሐዲስ በሱና በእስልምና ግልጽ ሁለት በዓል ብቻ የመጣልን ማለት ነው። እሱም ኢደል ፈጥርና ኢደል አድሃ ናቸው። አላህን ነው ያመለከን። አይ በኢደል ፈጥርና በኢደል አድሃ ሌላ ነገር ሲሰራ አይቻለው የሚል ካለ ያሳየን። ራሳችሁ ታዘቡ። ለኢደል ፈጥር ስትወጡ አምሮባችሁ ለብሳችሁ ምንድነው የምታደርጉት? አልহামዱሊላህ አላሁ አክበር ከቢራ ሱብሃንአላሁ ቡክረተን ዋሲላ አይደለም የምትሉት? ምንድነው ያን እዛ ጋር ምን እያደረጋችሁ ነው? አላህን እያወሳችሁ አላህን እያመለካችሁ ነው። ዚክር አላህን ማምለክ ነው። ሰላትም አላህን ማምለክ ነው። ስለዚህ በዓላት አላህ የሚመለክበት ነው። አምላካችን አላህ ሱብሃነሁ ወተዓላ ደግሞ ሙሉ ለሙሉ ለሱ የሚቀርብለትን ያምልኮ ስርዓት በሐዲስና በቁርአን አስቀምጦልናል። ሰዎች ለራሳቸው የራሳቸውን ክብር በእስልምና ውስጥ ወይም የራሳቸውን ጥቅም ለማስከበር የጨማመሯትን ነገር አምጥተን አንቀበልም፣ የሚያመጡትን አንቀበልም ለማለት ያክል ነው። ጠቅለል ባለ መልኩ በዓላት አላህ የሚመለክበት ነው ለማለት ያክል ነው። ሸር አድርጉላቸው ለመውሊድ አክባሪ መናፍቃን ወንድሞቻችን። መውሊድ ላይ ነብያችን አይቀሩም፣ ይመጣሉ ማለት ነው። ግን ነብያችንን ለማግኘት ሰዒድ መሆን አለብን ማለት ነው። መውሊድ ላይ ነብያችን ይመጣሉ ግን የሚያዩት ሰው አለ የማያዩትም አለ። ያ ጀማዓቱል ኸይር እስኪ እናንተ ፍረዱ። ይህ ግለሰብ ምን እያለ ነው? ይህ አህባሽ ነብዩ ሰለላሁ ዐለይሂ ወሰለም መውሊድ በሚከበርበት ቦታ ላይ ይመጣሉ እያለ ነው። ዓለም ላይ ስንት ቦታ ነው የሚከበረው መውሊድ? አንድ ሀገር ላይ ስንት ቦታ ነው የሚከበር? ስንት ቦታ ነው የሚመጡት ነብዩ ዐለይሂ ሰላቱ ወሰለም? በነገራችን ላይ ይሄ ልጅ በምላስ ተናገረው እንጂ እነሱ ጃአል ሐቢቡ ማል ሐቢብ እያሉ ራሳቸው የሚሉት ነገር ነው አህባሾች። እኔ ያው ቁርአንም ሐዲስም ሰለፎችም ምንም መረጃ የለውም። አሁን የተናገረው ነገር ውድቅ ነው። ዝም ብሎ ይሄ የጫት ወሬ ነው የተናገረው። ነገር ግን እኔ መውሊድን የምታከብሩ አንዳንድ ወንድሞች ባለማወቅ የምታከብሩ ወንድሞች የአህባሽ ሰለባ እንዳትሆኑ፣ የአህባሽ ሰለባ እንዳትሆኑ። እንደዚህ አይነት ተረት፣ ውሸት፣ ቅጥፈት አያችሁ። ይሄንን ነው። ለዚህ ነው እኛ መውሊድ ቢድዓ፣ ይሄ የመውሊድ ቢድዓ ብዙ መዘዞችን ይዞ ይመጣል፣ ብዙ የሸር ቦሮችን፣ ብዙ ኹራፋቶችን ይዞ ይመጣል። ምን ነው ይሄንን አሁን ነብዩ ይገኛሉ አለ። ተመልከቱ። ስንት ቦታ ነው ነብዩ? ሁለተኛ ከየት ተገኘ ሐዲስ እንደዚህ የሚል ሐዲስ አለ? ቁርአን አለ እንደዚህ የሚል የለም። ሱብሃንአላህ። እና ጥንቃቄ አድርጉ። ይህ መውሊድ ቢድዓ ነው፣ የታወቀ ነው። ሐታ መውሊድን የፈቀዱት ራሳቸው ያስቀመጡት ነው ኪታባቸው ላይ። መሊኩል ሙዘፈር የተባለ አንድ ግለሰብ የፈጠረው ነገር እንደሆነ ማለት ነውና ጥንቃቄ አድርጉ። ሱሐቦችን መከተል፣ ነብዩ አለይሂ ሰላቱ ሰላምን መከተል ግልጽ ነው አይደለ? አው ኢተቢዑ ወላ ተብተዲዑ ፈቀድ ኩፊቱም ነው የተባለው አይደለ? ስለዚህ ነብዩ መከተል ነው ያለብን።
ግልጽ ነው አይደለም? هذا والله أعلم። መውሊድ ቢድዓ ነው። ወላሂ መውሊድ ቢድዓ እንደሆነ አንድ ቅንጣት ያህል ሸክ ባይሆን ቢድዓም ሆኖ እንደው ቢሰራ ምን ያደርጋል ነው የሚሉት። እኛ መሰራት የለበትም። ሱናው መቻለቀና ቢድዓው ለምን ይሰራል? ሱናውን ጨርሳችሁ ነው ወይ ለቢድዓ ሄዳችሁት ነው የምንለው። ለማንኛውም አትጨነቁ። እሱም የሚያከብረው የሚያስከብረው የሚለፋለት የሚናገርለት ስላለ ምንም እኛ ጋር አታምጡት። ይሄ የኔ አቋም ይታወቃል። መውሊድ ማን ጀመረው ብዬ ሻ እንደጀመረው የእስላም ጠላት እንደጀመረው እንዲያውም ትክክለኛ ረቢዑል አወል 12 ቀን ማለት መውሊዳቸው የልደታቸው ቀንነቱ ሳይሆን የሞቱበት ቀን መሆኑ ነው። እርግጠኛ በታሪክ የተወለዱበት ቀን ረመዳን ነው፣ ሻዕባን ነው፣ ሐታ ረቢዑል አወል እንኳን ቢሆን 9 ነው፣ 17 ነው፣ 12 ነው፣ 8 ነው፣ ኺላፍ አለው። የሞቱበት ቀን ግን ረቢዑል አወል 12 ነው። ለምንድን ነው የሞቱበትን ቀን በደስታ የምንውለው እኛ? ስለ ጾሙ ይላል። ታዲያ ከጾሙ ሰኞና ሐሙስ አጾሙ? ለምን ሰኞ ትጾማለህ ተብሎ እኮ ተጠይቀው እንዴ የተወለድኩበት ቀን እኮ ነው ብለዋል። የተወለድኩበት ቀን ማለት ረቢዕ 12 እኮ ጾመው አይደለም እንደዚህ ያሉት፣ ሰኞን ስለ ጾሙ ነው። ሰኞ ቀን ጾም አንተ እውነት ነቢይን የምትወድ ከሆንክ። በዓመት አንድ ቀን መተህ ግን የፈለግከው በግመል አይደለም ሌላም ነገር ብታደርግ የነቢይ ወዳጅ ልትባል በኪታብ መስፈርት አታልፍ። እንዲያው ሌላውንም እየሰራው ይሄንን ብሰራ ምን አለብኝ ነው እሱም ችግር አለው ብለን ነው የምናስበው። ምክንያቱም خلط عملا صالحا واخر سيئا እንዳይሆን ጥንቃቄ አድርጉ። መውሊድም ያከብሩ ሰዎች ረሱልን ሰለላሁ ዐለይሂ ወሰለም ከማግኘት እንደሚከለከሉ ታውቃላችሁ? አዎን ይከለከላሉ። ሰሒሕ በሆነ ሐዲስ በሐዲሱ ትርጉም ረሱል ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ኢኒ ፈረጡኩም ዐለል ሐውድ፣ እኔ በሐውድ ላይ ቀዳሚያችሁ ነኝ ወይም የመጀመሪያችሁ ነኝ አሉ። ሐውድ ማለት አላህ ሱብሓነሁ ወተዓላ ለሙእሚኖች አላህን በብቸኝነት ለሚያመልኩ ሰዎች የረሱልን ሰለላሁ ዐለይሂ ወሰለም ፈለግ ምንም ሳይጨምሩና ሳይቀንሱ ለሚከተሉ ለነበሩ ሰዎች ያዘጋጀው መጠጥ ነው። ይህም መጠጥ ረሱል ሰለላሁ ዐለይሂ ወሰለም እጅ ላይ ይጠጣሉ። አላህ ከነሱ ያደርገንና መመራ ዐለየ ሸሪበ፣ በኔ በኩል ያለፈ ይጠጣል፣ የጠጣም መቼም አይጠማም አሉ ዐለይሂ ሰላቱ ወሰላም። ሰዎች በኔ ላይ ይመጣሉ፣ ከዛም በኔና በነሱ መካከል ይገደባሉ፣ እነሱ ወደኔ እንዳይደርሱ ይደረጋል አሉ። ላኢላሃ ኢለላህ። ከዛም ረሱል ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ እነሱ ከኔ ናቸው የኔ ህዝቦች ናቸው ብለው ይናገራሉ። እንዲህም ይባላሉ፣ ኢነከ ላ ተድሪ ማ አሕደሱ ባዕደክ፣ ካንተ በኋላ በዲን ውስጥ ምን እንደፈጠሩ ምን እንዳስገኙ ምን እንደጨመሩ አታቅም ይባላሉ። ይህንን ሲሰሙ ምን አሉ ረሱል ሰለላሁ ዐለይሂ ወሰለም፣ ሱሕቀን ሱሕቀን፣ አይ ቡዕደን ቡዕደን፣ አርቁልኝ አርቁልኝ፣ ሊመን ገየረ ባዕዲ፣ ከኔ በኋላ በዲን ውስጥ ለቀየረ በዲን ውስጥ ለጨመረ ሰው አርቁልኝ አርቁልኝ ሲሉ ይናገራሉ ዐለይሂ ሰላቱ ወሰላም። ሊሃዛ መውሊድን የምታከብሩ ሰዎች ከዚህ ድርጊታችሁ ካልተከለከላችሁ የውመል ቂያማ ሳትወብቱ አላህን ከተገናኛችሁ ይሄ ነው የሚጠብቃችሁ። መውሊድ የሚባለው ነገር ረሱልን ሰለላሁ ዐለይሂ ወሰለም ስለምንወድ ነው ብላችሁ ነው የምታከብሩት። የነሱ ታላቅ ወዳጅ የነበሩት እነ አቡበክር ስዲቅ፣ እነ ዑመር ብኑ ልኸጣብ፣ እነ ዑስማን ብኑ ዓፋን፣ እነ ዓልይ ብን አቢ ጣሊብ እነሱ ከእናንተ በላይ አይወዷቸውም ማለት ነው? እስኪ ቆም ብላችሁ አስቡ። መውሊድ የሚባለውን ነገር ቢድዓ መሆኑ የምታውቁት ጤም ይሁኑ የምታውቁት ትክክል ያልሆነ ነገር መሆኑ የምታውቁት መውሊድ የምታከብሩ እናከብራለን ብላችሁ የምታስቡ ሰዎች ረሱል ሰለላሁ ዐለይሂ ወሰለም የተወለዱበት ቀን ሰኞ ሆኖ እናንተ ግን ነገ ነው የምታከብሩት፣ ማክሰኞ ማለት ነው። ቆም ብላችሁ አስቡ፣ ቆም ብላችሁ አስተንትኑ፣ ወደ አላህ ሱብሓነሁ ወተዓላ ተወብቱ። ይህ ነው የሚያዋጣችሁ። ረቢዑል አወል 12ኛ ላይ ነብዩ የሞቱበት ቀን ሁሉም ዑለማዎች የተስማሙበት ረቢዑል አወል 12 ላይ ነብዩ የሞቱበት ነው። የሐዘን ቀን እኮ ነው። እንደው ብንይዘው ሐዘን ነው የሚሰማን። ልብና ደማ ቀን እኮ ነው የነብዩ ሞት፣ ምድርና ጨለማ። ነገር ግን ተአምር ያሳያል ቁርአኑ ሙዕጂዛ ኢላ የውም ቂያማ ግን የሚቀጥል። ለዚህ ነው ዓሊ ረዲየላሁ ዐንሁ አንድ ነገር ተናገሩ። ለው ካነ ዲኑ ቢራእይ፣ ዲን በራእይ ቢሆን ኖሮ በሰው በፍላጎት ቢሆን ኖሮ ለካነ አስፈሉል ኹፊ አውላ ቢልመስሒ ሚን አዕላሁ። ኹፍ አለ አይደለ ጫማ ላይ ካልሲ ላይ የምናበሰው ከስር ይታበስል ነበረ በራእይ ቢሆን። ለምን ቆሻሻ ያለው ከስር ነው። ነገር ግን በራእይ አይደለም። በማን አስተምሮ ነው? በነቢዩ ሰለላሁ ዐለይሂ ወሰለም አስተምሮ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ያበሱት ከላይ ነውና ከላይ ነው አሉ። ኢማሙ ማሊክ ረሕመቱላህ ዐለይህ ምን ይላሉ? አንድ ነገር ላይ መን ኢብተደዐ ፊል ኢስላሚ ቢድዐተን፣ በእስልምና ላይ አዲስ ፈጠራ ያመጣ የራሃ ሐሰነተን፣ እቻ አዲስ ፈጠራ ምርጥ ናት ትክክል ናት ካለ ፈቀድ ዘዐመ አነ ሙሐመደን ሰለላሁ ዐለይሂ ወሰለም ኻነ ሪሳላ። ምን እያለ ነው አሉ? ሙሐመድ ዐለይሂ ሰላቱ ወሰላም መልእክቱን ደብቋል፣ ክዷል፣ አበላሽቷል እያለ ነው። ሊአነ አላህ የቁል አላህ እያለ አልየውመ አክመልቱ ለኩም ዲነኩም፣ ሃይማኖታችሁን ዛሬ ሙልቻለሁ እያለ
በዚህ በኩል ሌላ ጭማሪ ቢያመጣ በነቢዩ ላይ ያስተባበለ ነው አሉና ፈማ ለም የኩን የውመኢዝን ዲነን ያን ቀን ዲን ያልሆነ ነገር ፈላ የኩኑ የውመ ዲነን ዛሬ ዲን ሊሆን አይችልም። الله سبحانه وتعالى يقول وما كان صلاتهم عند البيت إلا مكاء وتصديا እነዚህ የመካ ሙሽሪኮች ማለት ነው በካዕባ ዙሪያ አምልኮታቸው ሌላ አይደለም ጭብጨባና ጭፈራ ቢሆን እንጂ ይላል። ሀከዛ በዘመናችን እዚህ ጋር እንደምናየው ማለት ነው። ይህ ኢስላማዊ አይደለም። መስጂድ ላይ መጨፈር መዝለል ኢስላማዊ አይደለም፣ የሙሽሪኮች ተግባር ነው። በነገራችን ላይ መውሊድን ስንቃወም በመውሊድ ክብረ በዓል ላይ የሚሰሩ ስራዎች ብቻ ሳይሆኑ መውሊድ በዋነኛነት ኢስላማዊ አይደለም። ይሄንን ቪዲዮ መውሊድ የምትቃወሙ እህት ወንድሞች ቢያንስ 10 ጊዜ ኮፒ ሊንክ አድርጉት። መውሊድ ኢስላማዊ አይደለም፣ የነሷራ ሱና ነው። የነሷራ ሱና ነው። አንደኛ ሲቀጥል መውሊድን አታክብሩ ብለን እኛ ሁሌ በየዓመቱ ኦኬ የምንቃወማችሁ ኢንካር የምናረገው ለናንተ እልህ ብለን አይደለም። በነገራችን ላይ ነብያችን ሰለላሁ ዐለይሂ ወሰለም من رأى منكرا منكم فليغير بيده فإن لم يستطع فبلسانه አንድን መጥፎ ነገር ያየ ሰው ማለት ነው ከቻለ በእጁ ያስቆም። ኢትዮጵያ በሸሪዓ ብትተዳደር ይህንን ነገር በእጅ ማስቆም ግዴታችን ነው። ካልሆነ ደግሞ فإن لم يستطع فبلسانه ካልቻለ ደግሞ በንግግር ማለት ነው ይህንን ነገር ይቃወም ብለዋል ነብያችን ሰለላሁ ዐለይሂ ወሰለም። ለዚህም ነው እኛ እናንተን እየተቃወምን ያለን ማለት ነው እንጂ ከናንተ ጋር እልህ ተጋብተን አይደለም። በዚህም መስላሃው ምንድነው ከተባለ በየዓመቱ መውሊድ ቢድዓ መሆኑን እያወቁ በርካታ እህት ወንድሞች ከዚህ ነገር ይወጣሉ ማለት ነው። የመውሊዱ ስጋት ይላል በየ አንቺ አንበሳው እንኳን ለነብዬ መውሊድ አደረሰ ነው የሚለው ያ ጀማ ነቃ ደንገጥ ብል እነገሌ የተንጫጩ ነው። ምንድነው መፍዘዝ ዱቤውን አውጣው ነው የሚለው መታ መታ አርገው ሞቅ ሞቅ አርገው ፍትፍቱን ወጋ ወጋ አርገው ነው የሚለው አንቺ አንበሳው ወሃቢያም ከሐድራ ወጣው ሲፈዝም ያ ጀማ ነቃ በሉ አሽቁ ነሽጡ ወላሂ ነሽጡ። የነቢዩ ውዴታ በመጨፈር በመዝለል ነው እንደሚገለጽ። የሶላት ቦታ ለረቡል ዓለሚን ስጁድ ተደፍቶ ሰዎች የሚያለቅሱበትን ስፍራ መጨፈሪያ በማድረግ በጫት በማቁሸሽ ማን አደረገ? ይሄን ወዴት ነው እየሄደን ያለን? መስጂድ የተሰራው ለዚህ ነው። ኢማሙ ሻፊዒ ምን ወዳቸው ምናከብራቸው ምንከተላቸው ኢማማችን ይሄን አድርገዋል። አቡ ሐኒፋ አልኢማሙ አልአዕዘም ከማ ይቃል ይሄን አድርገዋል፣ አስተምረውናል። ሰሐቦች በዚህ መልኩ ታቢዒዎች በዚህ መልኩ ውዴታ ገልጸዋል አይደል? የጭፈራ ሱስ ያለበት ሰው ወንጀል ከመሆኑ ጋር አንድ ወንጀል ብቻ ይሆናል። ጭፈራ ቤት ሄዶ ሱሱን ይወጣ። የረቡል ዓለሚንን ቤት ስጁድ ሩኩዕ የሚደረግበት የኢዕቲካፍ ቁጭ የምንልበት መስጂድ ጭፈራ ቤት ሲሆን በጣም ያሳዝን። በነቢ ውዴታ ስም በሶላዋት ስም ዘፈን ሲዘፈን ያሳዝን። ሶላት አለ ነቢ እኮ ዒባዳ ነው። ጀነት የሚገባበት ወንጀል የሚራገፍበት አጅር የሚገኝበት ዒባዳ ነው። እንዴት ተብሎ ነው የተከበረውን ሶላት አለ ነቢ ከከበሮ ጋር ከሙዚቃ መሳሪያ ጋር ከተቃኘ ከሀገራችን ከሚባለው የዘፈን ቅኝት በማይወጣ አቀራረብ እንዴት ነው የነቢ ሶላዋት በዚህ መልክ የሚረክሰው?